እሺ ቆይ እኔ ያልገባኝ ነገር ብትሞቱስ ነው ብትሞቱስ? የምሬን ነው ማርያምን። አሁን ከዛ ድረስ ወድቃችሁ ቢሞት አሁን ህፃኑ ምንድነው የምትስቁት? ልጆች ምንድነው የምታደርጉ? እኔ ግራ ስለገባኝ ነው። ወደ ቀጣይ ቪዲዮ እናልፋለን። ሄሎ እንዴት ነህ? ደህና ነህ? ሴት ልጅ አለን ይመስገን። አንድ ነገር ልነግርህ ፈልጌ ነበር። እሺ ንገሪኝ። አንተ ከኔ የተሻለ ሴት ስለሚያስፈልግህ ከአሁን በኋላ አብረን መቀጠል አንችልም። እሺ ስልኳን ስጪኝ። በስመ አብ ፋሚሊ እንደዚህ ጠብቃችኋል? እኔ ያለቃቅስ ነው ምናምን ነገር ብዬ እሱ ካንዳንድ ብቻ ሁላችሁም እንደዛ ነው ማድረግ ያለባችሁ። ቴንኪው ብለናል አባቢ ስለምክር። ቪዲዮ መስራት ስፈልግ የሚያስቸግረኝ ነገር ቢኖር ሰልፊ ስቲክ ነበረ። ይህንን መፍትሄ ዛሬ ራሴ ፈልገዋል። ፈልገይትን እስካሰብኩ በኋላ ለሰልፊ ስቲክ ስትራክቸር መስሪያ የሚያስፈልጉ ቁሳቁሶች እናቀራረባለን። ካቀራረብን በኋላ ስትራክቸሩን ለመስራት ወደ ስትራክቸሩ እዚህ ጋር ትልቁ ቢሲ፣ ትንሿን ቢቢሲ፣ ሸምበቆ አሊያ ደግሞ የመጋረጃ መስሪያ ከፈለኝና ኤርፎን የሚያስፈልገን የስልኬ እንትን 20 ሴንቲሜትር በ9 ሴንቲሜትር ስለሆነ እሱን ቤዝድ በማድረግ እሱ ላይ መሰረት በማድረግ ሰልፊ ስቲካችንን እንደዚህ እንሰራለን ማለት ነው። ስትራክቸሩን ላይ ያልኩት ነው። ከዛ እዚህ ጋር ቢቢሲያችንን እናመጣለን። ቢቢሲውን በስልካችን ለክተን እንደዚህ ለሁለት ከሰነጠቅን በኋላ እናጠፈጥፈዋለን በሙቀት ማለት ነው። ካሜራውን ካወጣን በኋላ እንደዚህ ለሁለት እንቆርጣለን። የቆረጥናትን በሸንበቆ ቆርለን ያዛድግን እዚህ ጋር የስልካችን እንቆርጣለን ማለት ነው። ኤርፎን ስላጣሁን ኤርፎን አላስገባሁበትም። ይህን የመሰለው አውትፑት አግኝተናል። ቻናላችሁ ላይክ ማድረግ እንዳይረሳ። እሺ ፋሚሊ እችን አስማት አይተናታል እና እናንተም ለሰልፊ ስቲካችሁ እችን ዘዴ ተጠቀሟት። የሚገርም ጸዴ ሀሳብ ነው። ትችላለህ። ሌላ ምንም ነገር አይደልሽም። ትችያለሽ። ሰዓት አይዞ በርታ። ይሄን ቪዲዮ ምናልባት ካየው ቴንክስ ብለናል። ወደ ቀጣይ ቪዲዮ እኔ ግራ የገባኝ ነገር ፋሚሊ እፍረቱ ከኛ ነው ምንድን ነው አልገባኝም። በዛ ላይ ጥግ ላይ ያለችው ልጅ አይታችኋል? እንድች ያለ ነገር ያለሻል